በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር መስከረም 25 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 25 በዚች ቀን ታላቅ ነቢይ ዮናስ አረፈ። ይህም እውነተኛ ነቢይ ዮናስ የሲኖዳና ክፍል በምትሆን ስራጲታ በምትባል ሀገር ለምትኖር መበለት ልጇ የሆነ ነቢይ ኤርምያስም ከሙታን ለይቶ ያስነሳው ኤልያስም ያገለገለውና የትንቢት ጸጋ የተሰጠው ነው። ከዚያም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ ሀገር ሂደህ ሀገራቸው እስከ 3 ቀን ድረስ ትጠፋለች ብለህ አስተምር ብሎ አዘዘው። እግዚአብሔርም ይህን ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ፣ እግዚአብሔር ሊያጠፋቸው ቢወድ ኑሮ ሂደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነውና ሲምራቸው እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል እፈራለሁ። ከቶ ትምህርቴን አይቀበሉኝም ወይም ይገድሉኛል። ወደዚያች ሀገርም ሂጄ እንዳላስተምር ከእግዚአብሔር ፊት በመኮብለልና ብታጣ ይሻለኛል። ወንድሞቹ ሆይ ከፈጣሪው ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህ ዮናስ የእስራኤል ልጆች ከሚያስተምር ነቢያት ውስጥ ሲሆን ይህ አያውቅምን? ነገር ግን እግዚአብሔር በረቀቀ ጥበቡ ይህ አደረገ እንጂ። የዮናስ በዓሣ አንባሪ ሆድ 3 መዓልት 3 ሌሊት አድሮ መውጣት መድኃኒታችን በመቃብር ሆድ ውስጥ 3 መዓልት 3 ሌሊት አድሮ ከዚህም በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከዓሣ አንባሪ ሆድ ያለ ምንም ጥፋት እንዳመጣ እንዲሁም መድኃኒታችን ያለ መለወጥ ተነስቷልና። እንዲህም ሆነ፣ ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ ሀገር ሊሄድ ተነሳ። ወደ ኢዮጴ ሀገርም ወርዶ ወደ ተርሴስ ሀገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔር ፊት ከብሉልና ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ንፋስ ወደ ባህር አመጣ። የባህሩን ማዕበል ከፍ ከፍ አለ። መርከባቸውንም ሊሰብር ቀረበ። ቀዘፋቸውም። ፈርተው ወደ ጣዖቶቻቸው ጮኹ። መርከባቸውንም ይቀላቸው ዘንድ ገንዘባቸውን ዕቃቸውን አውጥተው ወደ ባህር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰ ሐመሩ ወርዶ ተኝቶ ያንኮራፋ ነበር። መርከቡም የሚቀዝፍ ቀዛፊ ወደ እርሱ ወርዶ ምን ያስተኛሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተህ የፈጣሪህን ስም ጥራ አለው። ይህች መከራ ያገኘች ስለማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳችን ኑ ዕጣ እንጣጣል ተባባሉ። በተጣጣሉም ጊዜ ዕጣው በዮናስ ወጣበት። እርሱም ይህች መከራ ያገኘች በማናችን ኃጢአት እንደሆነ ንገረን። አንተስ የምታመልከው ምንድን ነው? ከወዴትስ መጣ? ሀገርስ የት ነው? ወዴትስ ትሄዳለህ? ወገንስ ማን ነው? አሉት። ዮናስም እኔስ የእግዚአብሔር ባሪያው ዕብራዊ ነኝ። ፈጣሪዬም የምድርና ሰማይን ባህሩን የብሱን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅ ፍርሃት ፈርተው ምን አድርገሃል? አሉት። እሱም ነገራቸውና ከእግዚአብሔር ፊት ከብልሎ እንደሄደ እነርሱም አወቁት። ባህሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩ ይተወን ዘንድ እንግዲህ ምን እናድርግ? አሉት። ዮናስም አነስታችሁ ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ የማዕበል ሞገድ የመጣባችሁ በእኔ ምክንያት እንደሆነ አውቃለሁ አላቸው። ባህሪቱ ትታወካለችና ማዕበሊቱንም ባነሳቸው ትናወጣለችና። እነዚያ ሰዎች ወደ ምድር ሊመለሱ ወደዱ፣ ነገር ግን ተሳነባቸው። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ፣ አቤቱ ስለዚህ ሰው በእውነት ልታጠፋን አይገባህምን?
አቤቱ እንደ ወደድክ አድርገሃልና የጽድቅ ሰው ደም አታድርግብን አሉ። ከዚህ በኋላ ዮናስን አንስተው ወደ ባህር ጣሉት። ባህሩም ደርጎዋን ተቀብላ ጸጥ አለች። እነዚያም ሰዎች እግዚአብሔርን ፈሩት፣ ለእርሱም መስዋዕትን ሰዉ፣ ስእለትንም ተሳሉ። እግዚአብሔርም ታላቅ ዓሣ አንባሪ ዮናስን ይውጠው ዘንድ አዘዘው። ዮናስም በዓሣ አንባሪ ሆድ 3 መዓልት 3 ሌሊት ኖረ። ዮናስም በአንባሪ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነነዌ ሀገር በኩል ያ ዓሣ አንባሪ ዮናስን ወደ የብስ ምድር ተፋው። የእግዚአብሔርም ቃል ዳግመኛ ወደ ዮናስ መጣ። ቀድሞ አስተምር ብዬ እንደ ነገርኩህ ወደ ታላቂቱ ነነዌ ሀገር ተነስተህ ሂደህ አስተምራቸው አለው። ዮናስም እግዚአብሔርን አስተምር ብሎ እንደተነገረው ተነስቶ ወደ ነነዌ ሄደ። ነነዌ ግን ለእግዚአብሔር ታላቅ ሀገር ናት። በዙሪያዋ ያሉ ቅጥሯም ከበር እስከ በር ድረስ በእግር የ3 ቀን ጎዳና ነው። ወደ ከተማም ሊገባ ደርሶ የ1 ቀን መንገድ ሲቀረው ነነዌ እስከ 3 ቀን ትጠፋለች ብሎ አስተማረ። የነነዌ ሰዎች በእግዚአብሔር ቃል አመኑ። ጾም እንጹም ብለው አዋጅ ነገሩ። የልብሳቸውንም ትተው ማቅ ምንጣፍ ትልቁም ትንሹም ለበሱ። የነነዌ ንጉሥም ይህ ሰምቶ ከዙፋኑ ተነስቶ ልብሱ መንግሥቱን ትቶ ማቅ ለበሰ፣ በአመድ በትቢያ ላይም ተቀመጠ። ሰዎችም ቢሆኑ ከብቶችም ምን አይበሉም፣ ትልልቆቹም ትንንሾቹም አይጠቡም፣ እንስሶቹም ወደ እሳር አይሰማሩም፣ ውሃም አይጠጡም ብሎ አዋጅ ነገረ። እግዚአብሔርም ከክፉ ስራቸው እንደ ተመለሱ አይቶ በእነርሱ ላይ ያደርገው ዘንድ ከተናገረው ክፉ ነገር ተመለሰ፣ በእነርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሐዘን አዘነ፣ ወደ ፈጣሪው እግዚአብሔርም እንዲህ ብሎ ለመነ። ጥንቱን በአገሬ ሳለሁ እንዲህ ብዬ የተናገርኩ አይደለምን? አንተ ይቅር ባይ፣ ሩሩህ፣ ከመዓትህ የራቀ፣ ቸርነትህ የበዛ፣ እውነተኛ የሆንክ፣ ክፉ ነገርን ከማምጣት እንደምትመለስ አውቃለሁ። ስለዚህ ከአንተ ኮብልዬ ወደ ተርሴስ ሄድኩ። ነቢይ ሐሴት እየተባልኩ ከመኖር ሞት ይሻለኛልና አቤቱ አሁን ነፍሴን ከሥጋዬ ለያት አለ። እግዚአብሔርም ዮናስ በዚህ ነገር አንተ እጅግ ታዝናለህን? አለው። እርሱም አዎ አዝናለሁ አለ። ከዚያ በኋላ ዮናስ ከከተማ ወጥቶ ከከተማው ውጭ ተቀመጠ። ጎጆም ለራሱ ሰራ። በአገር ላይም የሚያደርገውን ነገር እስኪያይ ድረስ ከጥላዋ ስር ተቀመጠ። ይቀበል ዘንድ በዮናስ ራስ ላይ ይሸፍነው ዘንድ እግዚአብሔር ቅልን አዘዘ። ቅሉንም በዚያ ጊዜ በቅሎ የዮናስን ራስ የፀሐይ ትኩሳት እንዳያሳምመው በዮናስ ራስ ላይ ሸፈነው። ዮናስን በቅሊቱ መብቀል ታላቅ ደስታ አደረገ። እግዚአብሔርም በማግስቱ ቅሉን ይምጣ፣ ቅጠሉንም ይሞት ብሎ አዘዘ። ቅሊቱንም ቆረጣት፣ እርሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሐሩር ያለበት ነፋስ ይምጣ ብሎ ዳግመኛ አዘዘ። ነፋሱ መጥቶ የዮናስ ራስ አሳመመው። እርሱም አእምሮውን እስከማጣት ድረስ በልቦናው ተበሳጭቶ ከመኖር ሞት ይሻለኛል አለ። እግዚአብሔርም ዮናስ በቅሊቱ መድረቅ እጅግ አዘንክን? አለው። እርሱም አዎ ልሞት እስከ ማለት ደርሻለሁ፣ አዘንኩ አለ። እግዚአብሔርም አንተስ በአንድ ሌሊት በቅላ በአንድ ሌሊት ለደረቀች ውሃ ላላጠጣሃት ላልደከምክባት ቅል ታዝናለህ? ቀኝና ግራቸውን ላለዩ ከ12,000 የሚበዙ ሰዎች እንዲሁም ብዙ እንስሶች ላሉባት ታላቅ ሀገር ለሆነች ነነዌ እኔ አላዝንላትምን? ከበደሉ ተመልሶ ንስሐ ለሚገባ እኔ መሐሪና ይቅር ባይ ነኝና አለው። ከዚያም በኋላ ዮናስ ተነስቶ ወደ ሀገሩ ተመልሶ በሰላም አረፈ። መላው ዕድሜውም 170 ነው። ለእግዚአብሔር ምስጋና ይሁን፣
እኛም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ሰዓተ ክረምት የክረምት መውጫ፣ ቅዱስ ዮናስ ነቢይ፣ ቅዱስ አንጦኒዎስ፣ ቅድስት በርባራ፣ ሐዋርያት ጴጥሮስ ወጳውሎስ፣ ቅዱስ ዕፀ መስቀል። ወርሃዊ በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከሮዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ አባ ቡላ፣ ቅዱስ አባ አቡናፈር ጻድቅ፣ ታላቁ አባ ቢጾሪዮን ገዳማዊ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ በረክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ እንተነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።